ሰላም ጤና ይስጥልን የተወደዳችሁ የመረጃ ቲዩብ ተከታታዮቻችን የዕለተ ማክሰኞ ነሐሴ 5 ቀን 2018 ዓ.ም ለዕለቱ የመራረጥንላችሁን አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ ዘገባዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን እናስደምጣችሁ። የኢትዮጵያ አየር መንገድ በውጭ ሀገራት ከሸጠው የትኬት ሽያጭ መሰብሰብ ከነበረበት 90 ሚሊዮን የአሜሪካ ዶላር ውስጥ 45 ሚሊዮን ዶላር ወይም ደግሞ ግማሹ በሩሲያ እንደሚገኝና በፋይናንስ ማዕቀብ ምክንያት ማውጣት መቸገሩን ገለጸ። በሌላ በኩል ማንኛውም የውጭ ሀገር ዜጋ በአዲስ አበባና በሸገር ከተማ ላይ የመኖሪያ ቤት ባለቤት ለመሆን ቢያንስ $150,000 እንደሚያስፈልገው የሚደነግግ አዲስ መመሪያ ወጥቷል። በዝርዝር እናጋራችኋለን። ለወጣቶች ዓለም አቀፍ እውቅና ያለው የምስክር ወረቀት የሚያስገኝ የኮደር ሰልጣኞች ቁጥር 7 ሚሊዮን ለማድረስ ግብ መያዙ ተነገረ። በዚህም ታዲያ በኢትዮጵያ የ5 ሚሊዮን ኮደር ኢኒሼቲቭ የሰልጣኞችን ቁጥር ወደ 7 ሚሊዮን ለማድረስ የተቀመጠውን ሀገራዊ ግብ አስመልክቶ በጠቅላይ ሚኒስትር ጽሕፈት ቤት አስተናጋጅነት የልምድ ልውውጥ የተካሄደ ሲሆን ለስልጠና ለመመዝገብ የሚፈልጉ አካላትም የራሱ የሆነ ድረገጽ ተቀምጧል። በዝርዝር የምትሰሙት መረጃችን ነው። የኢትዮጵያ ኤሌክትሪክ አገልግሎት አዲስ ኃይል ለማስገቢያ ክፍያን በዱቤ ለሚከፍሉ ደንበኞች ሲያስከፍል የነበረውን የወለድ ክፍያ ሙሉ በሙሉ ማንሳቱን አስታወቀ። ቀደም ሲል የዱቤ ክፍያ ጊዜው እስከ 24 ወራት የሚደርስ ሆኖ ከ6 ወራት በላይ ለሚቆይ ክፍያም ከ3 እስከ 9 በመቶ የሚደርስ ወለድ ይታሰብ እንደነበር ተገልጿል። ሙሉ መረጃውን በዝርዝር ይዘነዋል። የትምህርት ሚኒስቴር ከ2019 ትምህርት ዘመን ጀምሮ በአዲስ አበባ ከተማ አስተዳደርና በክልል ትምህርት ቢሮዎች ተግባራዊ የሚደረጉ 11 አዳዲስ የስራና ተግባር ትምህርት የሙያ አይነቶችን ይፋ አደረገ። ከነዚህም አዳዲስ የስራና ተግባር ተኮር ትምህርት የሙያ አይነቶች መካከል ደግሞ የብረታ ብረት ስራ ቴክኖሎጂ፣ የአውቶሞቲቭ ቴክኖሎጂ፣ የአልባሳት ቴክኖሎጂ፣ የቧንቧ ስራ፣ የጤና እንክብካቤ አገልግሎት እንዲሁም የፀጉርና የውበት አገልግሎት ተጠቃሾች ናቸው። በዝርዝር የምትሰሙት መረጃችን ነው። የተወደዳችሁ የመረጃ ቲዩብ ተከታታዮቻችን እነዚህንና ሌሎች መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እንለፍ። በኢትዮጵያ 5 ሚሊዮን ኮደር ኢኒሼቲቭ የሰልጣኞችን ቁጥር እስከ ነሐሴ 2018 ዓ.ም ድረስ ወደ 7 ሚሊዮን ለማድረስ የተቀመጠውን ሀገራዊ ግብ አስመልክቶ በጠቅላይ ሚኒስትር ጽሕፈት ቤት አስተናጋጅነት የልምድ ልውውጥ መድረክ ተካሄደ። በመድረኩም የዘርፉ መሪዎች፣ ፖሊሲ አውጪዎቹ፣ የኔቶ ምሩቃንና ወጣት ባለሙያዎች የተሳተፉ ሲሆን መርሃ ግብሩን በሰው ሰራሽ አስተውሎት ላይ ባተኮረው የኤግዚቢሽን ጉብኝት ተጀምሯል። በዚህ ወቅት ታዲያ ንግግር ያደረጉት የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም የወጣቶች የቴክኒክና ዲጂታል ክህሎት ብቃት ወሳኝ ሀገራዊ ሀብት መሆኑን ገልጸው የኮደሮችን ቁጥርም ወደ 7 ሚሊዮን ለማድረስ በጠቅላይ ሚኒስትሩ የቀረበው ጥሪ ተግባራዊነትን አረጋግጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም ባስተላለፉት ጥሪም ይህ ክረምት በከንቱ እንዲያልፍ ሊፈቀድለት የማይገባ ትልቅ እድል ይዞ መምጣቱን ገልጸው ወጣቶችም የቀረበውን ነጻ የስልጠና እድል እንዲጠቀሙም ጥሪ ማቅረባቸው ይታወሳል። ጠቅላይ ሚኒስትሩም እስከ ሰኔ 2018 ዓ.ም ድረስ የሰልጣኞች ቁጥር 5 ሚሊዮን መድረሱን ጠቅሰው እያንዳንዱ ኢትዮጵያዊ እስከ ነሐሴ 2018 ዓ.ም ድረስ የሰልጣኞችን ቁጥር 7 ሚሊዮን ለማድረስ የተያዘው ብሔራዊ ተልዕኮ አካል እንዲሆንም ጥሪ አቅርበዋል። በዚህም በኢኒሼቲቭ የሚሰጡ የስልጠና ኮርሶች ሙሉ በሙሉ ነጻ ሲሆን የሚሰጠውም የምስክር ወረቀትም ቢሆን ዓለም አቀፍ እውቅና ያለው እንደሆነ ተገልጿል። መርሃ ግብሩም በተግባራዊ ዲጂታል ክህሎት ልማት አማካኝነት ለዲጂታል ኢትዮጵያ 2030 አጀንዳ ስኬት ከፍተኛ አስተዋጽኦ እንደሚያበረክትም ታምኖበታል። በሌላ በኩል ስልጠናውን ለመመዝገብ የሚፈልጉ አካላትም ቢሆን በኢትዮ ኮርስቲን ድረገጽ በኩል መመዝገብ ይችላሉም ተብሏል። የኢትዮጵያ ኤሌክትሪክ አገልግሎት የአዲስ ኃይል ለማስገቢያ የዱቤ ክፍያ ወለድን ሙሉ በሙሉ አነሳ። የኢትዮጵያ ኤሌክትሪክ አገልግሎት አዲስ ኃይል ማስገቢያ ክፍያ በዱቤ ለሚከፍሉ ደንበኞች ሲያስከፍል የነበረውን የወለድ ክፍያ ሙሉ በሙሉ ማንሳቱን የተቋሙ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ተናግረዋል። ቀደም ሲል የዱቤ ክፍያ ጊዜው እስከ 24 ወራት የሚደርስ ሆኖ ከ6 ወራት በላይ የሚቆይ ክፍያውም ከ3 እስከ 9 በመቶ የሚደርስ ወለድ የታሰበበት እንደነበር ተገልጿል። በመሆኑም አሁን ላይ ይህ የወለድ ክፍያ ሙሉ በሙሉ መነሳቱ የኃይል ማስገቢያ ክፍያ በአንድ ጊዜ መክፈል ለማይችሉ ዜጎች ትልቅ የምስራች ከመሆኑም በላይ የተቋሙን አገልግሎት ይበልጥ ተደራሽ ያደርገዋል ተብሏል።
በቅርቡም ታዲያ ስራ ላይ በዋለው አዲስ የቆጣሪ የዱቤ አሰራር ከሰኔ ወር 2018 ዓ.ም ጀምሮ ባሉት 2 ሳምንታት ውስጥ ብቻ 19231 አዳዲስ ደንበኞች ኤሌክትሪክ ተጠቃሚ መሆን ችለዋል ሲሉ ዋና ስራ አስፈጻሚው ተናግረዋል። በአጠቃላይም ተቋሙ በ2018 በጀት ዓመት 664505 ደንበኞችን ተጠቃሚ ያደረገ ሲሆን በ2019 በጀት ዓመት ደግሞ 1.1 ሚሊዮን አዳዲስ ደንበኞችን ለማግኘት እቅድ መያዙን ተናግሯል። የኢትዮጵያ ኤሌክትሪክ አገልግሎት በ70 ዓመት ታሪኩ ማግኘት የቻለው አጠቃላይ የደንበኞች ቁጥር 5.88 ሚሊዮን መሆኑን ያስታወቁት ኢንጂነር ጌቱ አሁን ላይ ተቋሙ በየዓመቱ እስከ 1 ሚሊዮን ደንበኞችን የማግኘት አቅም ላይ መድረሱን አብራርተዋል። ይህም ደግሞ ተቋሙ የዜጎችን የክፍያ ጫና በማቃለል ኤሌክትሪክን ለበለጠ የህብረተሰብ ክፍል ተደራሽ ለማድረግና የደንበኛ ተኮር አገልግሎትን ለማጠናከር ያለውን ቁርጠኝነት የሚያሳይ መሆኑን አክለዋል። ትምህርት ሚኒስቴር ከ2019 ትምህርት ዘመን ጀምሮ ተግባራዊ የሚደረጉ 11 አዳዲስ የሙያ ትምህርት አይነቶችን ዝርዝር ይፋ አደረገ። የትምህርት ሚኒስቴር ከ2019 ትምህርት ዘመን ጀምሮ በአዲስ አበባ ከተማ አስተዳደርና በክልል ትምህርት ቢሮዎች ተግባራዊ የሚደረጉ 11 አዳዲስ የስራና ተግባር ትምህርት የሙያ አይነቶችን ለመተግበር እየተደረገ ያለውን ዝግጅት የተመለከተ መመሪያ አስተላልፈዋል። የትምህርት ሚኒስቴር መመሪያው በአዲሱ የትምህርትና ስልጠና ፖሊሲ ላይ የሙያና የቴክኖሎጂ ትምህርት ከቅድመ አንደኛ ጀምሮ ከእድሜያቸው ጋር የተመጣጠነ ሆኖ እንዲሰጥም ይደረጋል በሚል አቅጣጫ ተቀምጧል። በዚህም መሰረት በየደረጃው የስራና ተግባር ትምህርት ከሌሎች ትምህርት ጋር ተቀናጅቶ እንዲሁም 7ኛና 8ኛ ክፍል ራሱን ችሎ ለተማሪዎች በቀጣይ የሚፈልጉትን ሙያ እንዲመርጡ በሚያስችል መልኩ እየተሰጠ እንደሚገኝ አስታውቋል። ከዚህም በተጨማሪ በ11ና 12ኛ ክፍልም በተለያዩ የሙያ አይነቶች ከቀለም ትምህርታቸው ጎን ለጎን ከ2017 የትምህርት ዘመን ጀምሮ በ12 የሙያ አይነቶች እየተሰጠ እንደሚገኝ በመመሪያው ተካቷል። በሌላ በኩል ሚኒስትሩ ከ2019 የትምህርት ዘመን ጀምሮ ደግሞ በሁለተኛ ዙር እንዲተገበሩ በተለይም 11 የሙያ አይነቶች ለ11ኛና 12ኛ ክፍል ትምህርቶች እንዲሁም ለ11ኛ ክፍል የተማሪ ሞዴሎችና የመምህር መመሪያዎች ዝግጅት ማጠናቀቁን አክሏል። በዚህም ታዲያ የሙያ አይነቶች ከ2019 የትምህርት ዘመን ጀምሮ ለ11ኛ ክፍል ለማስጀመር የክልሉ ወይንም ደግሞ የከተማ አስተዳደሩ ትምህርት ቢሮ ዝርዝር እቅድ በማዘጋጀትና እቅዱንም ለማከናወን በጀት በመያዝ የሙያ አይነቶችን በትምህርት ቤትና በተማሪዎች ደረጃ ማስመረጥ፣ የሙያ አይነቱን መምህራንን መቅጠር፣ የመመሪያው ማስተግበሪያ ግብዓትን በሂደት ማሟላት፣ መምህራንንና የትምህርት አመራሮችን በማሰልጠን እንዲሁም የህዝብ ንቅናቄ ስራዎችን በማከናወን ትምህርቱን ለማስጀመር ከወዲሁ ቅድመ ዝግጅት እንዲያደርጉ አሳስቧል። በተጨማሪም ሚኒስትሩ ከ2019 የትምህርት ዘመን ጀምሮ ተግባራዊ የሚደረጉ የ11 የሙያ አይነቶችን በዝርዝር ያሳወቀ ሲሆን ከነዚህም ውስጥ የብረታ ብረት ስራ ቴክኖሎጂ፣ አውቶ ቴክኖሎጂ፣ የአልባሳት ቴክኖሎጂ፣ የህንፃ ኤሌክትሪክ መስመር ዝርጋታ፣ የቧንቧ ስራ፣ ሶፍትዌር ማበልጸግ፣ ሰብል አመራረት፣ የጤና እንክብካቤ አገልግሎት፣ የሆቴል አገልግሎት፣ የፀጉርና ውበት አገልግሎት እንዲሁም የምግብ ዝግጅት ከዝርዝር ውስጥ ይገኙበታል። የኢትዮጵያ አየር መንገድ በሩሲያ የተቀመጠውን $45 ሚሊዮን ለማግኘት መቸገሩን አስታወቀ። የኢትዮጵያ አየር መንገድ በውጭ ሀገራት ከሸጠው የትኬት ሽያጭ መሰብሰብ ከነበረበት $90 ሚሊዮን የአሜሪካ ዶላር ውስጥ $45 ሚሊዮን ወይም ደግሞ ግማሹ በሩሲያ እንደሚገኝና በፋይናንስ ማዕቀቦች ምክንያት ማውጣት አለመቻሉ ተገልጿል። ከሩሲያና ዩክሬን ጦርነት ከመከሰቱ በኋላ የምዕራባውያን ሀገራት በሩሲያ የባንክ ስርዓትና በስዊፍት ዓለም አቀፍ የገንዘብ ማስተላለፍ መስመር ላይ ማዕቀብ ምክንያት አየር መንገዱ በሞስኮ በሚገኘው የባንክ ሂሳቦች ውስጥ የሚገኘውን ገንዘብ በዶላር ቀይሮ ማውጣት እንዳልቻለ አስታውቋል። በዚህም ታዲያ የአየር መንገዱ ዋና የንግድ ኦፊሰር አየር መንገዱ ወደ ሞስኮ የሚያደርገውን መደበኛ የበረራ አገልግሎት ባለማቋረጡ የሚያገኘውን የሩሲያ ሩብል ለነዳጅ ግዢ፣ ለሰራተኞች ደሞዝ፣ ለምድር አገልግሎትና ለአየር ክልል አጠቃቀም ክፍያዎች በመጠቀም ላይ ይገኛልም ተብሏል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ደግሞ እንሻገር። የውጭ ሀገር ዜጋ በአዲስ አበባ የመኖሪያ ቤት ባለቤት ለመሆን
ቢያንስ $150,000 እንደሚያስፈልገው የሚደነግግ መመሪያ መውጣቱ ተገለጸ። የከተማና መሰረተ ልማት ሚኒስቴር ማንኛውም የውጭ ሀገር ዜጋ በአዲስ አበባና ሸገር ከተማ ላይ የመኖሪያ ቤት ባለቤት ለመሆን ቢያንስ $150,000 እንደሚያስፈልገው የሚደነግግ አዲስ መመሪያ አውጥቷል። በመመሪያው መሰረትም ታዲያ የውጭ ሀገር ዜጋ ማለት ትውልደ ኢትዮጵያዊ የሆነ የሀገር ዜጋን ሳይጨምር ኢትዮጵያዊ ዜጋ ወይም ደግሞ የሌላ ሀገር ዜጋ ያለው ማንኛውም ሰው ማለት ሲሆን የመኖሪያ ቤት ባለቤት የሚሆንበትን አሰራርም ለመወሰን የወጣ መመሪያ ከቀናት በፊት በተጠናቀቀው ሐምሌ ወር መሆኑ ተነግሯል። በዚህም ታዲያ ማንኛውም የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን ሊያሟላ የሚገባው ለአንድ መኖሪያ ቤት የሚያስፈልግ ዝቅተኛ የገንዘብ መጠን ሲሆን በአዲስ አበባ ከተማ አስተዳደርና በሸገር ከተማ የመኖሪያ ቤት ባለቤት ለመሆን ቢያንስ $150,000 የአሜሪካ ዶላር ያስፈልገዋል ተብሏል። በሌላ በኩል የሸገር ከተማን ሳይጨምር በኦሮሚያ፣ በአማራ፣ በትግራይ፣ በሲዳማ፣ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያ፣ በሶማሌና በሐረሪ ክልል ወይም ደግሞ በድሬዳዋ ከተማ አስተዳደር የመኖሪያ ቤት ባለቤት ለመሆን ደግሞ ዝቅተኛ የገንዘብ መጠን $120,000 የአሜሪካ ዶላር እንደሚጠበቅበት ተገልጿል። ከሌሎች ክልሎች የውጭ ሀገር ዜጋ የቤት ባለቤት ለመሆን ዝቅተኛ ገንዘብ የሚጠየቀው ደግሞ በአፋር፣ በቤንሻንጉል ጉሙዝና በጋምቤላ ክልሎች ሲሆን የገንዘቡ መጠን ደግሞ $100,000 የአሜሪካ ዶላር እንደሆነ ተደንግጓል። በተጨማሪም አንድ የውጭ ሀገር ዜጋ በኢትዮጵያ ሊኖረው የሚችለው የቤት መጠን ደግሞ አንድ ብቻ ነው የተባለ ሲሆን በኢትዮጵያ ኢንቨስትመንት ኮሚሽን ፍቃድ ወስዶ እያለማ ያለ ባለሀብት ግን ይህ ዝቅተኛ የገንዘብ መጠን ሳይገድበው የአንድ ቤት ባለቤት መሆን ይችላል መባሉን ሸገር ሬዲዮ ዘግቧል። እንዲሁም የኢትዮጵያ ብሔራዊ ባንክ በሚያወጣው መመሪያና አሰራር መሰረት ከመኖሪያ ቤቱ በህጋዊ መንገድ የሚያገኘውን የኪራይ ወይንም የሽያጭ ገቢ በወቅቱ ተመን በውጭ ምንዛሬ ወደ ውጭ ሀገር የማስተላለፍ መብት እንዳለው በመመሪያው ተጠቁሟል። የተከበራችሁ የመረጃ ቲዩብ ተከታታዮቻችን ለዛሬ ያዝንላችሁ ሰበር ዜናዎች እነዚህን ይመስላሉ። እንዲህ አይነት አዳዲስና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንድታደርጉ እየጠየቅን አብራችሁን ስለቆያችሁ ከልብ እናመሰግናለን።